በማቴዎስ ንጉሥ በማርቆስ ባሪያነ በሉቃስ የሰው ልጅ ሚሰማ በዮሐንስ ወንጌል የአምላክ ያውቃል ሥጋ ሆነ የመጣ ሰው የሆንክ እግዚአብሔር በሐዋርያት መጽሐፍ በዓለም አዳኝነ በሮሜ ጽድቃችን በእምነት ያገኘን በቆሮንቶስ መልእክት ቅድስናችን ነህ የምትኖር ሕይወት በልባችን ያለ በገላትያ መልእክት ብቸኛው መዳኛ የሕግን ባርነት ያነሳኸው ከኛ በኤፌሶን አንተ መታረቂያ ሆንከን ወደ ላይ ከአምላክ ጋር ከሰው ጋር ወደ ጎን በፊልጵስዩስ ውስጥ የሁል ጊዜ ደስታ አይተን ምናርፍብህ የሕይወት እርካታ በቆላስያስ ሚስጥር አብ የሰወረልን ከዘመናት በኋላ የተገለጥክልን በተሰሎንቄ ውስጥ በእምነት ምንጸናብህ ዳግም የምትመጣ ሕያው ተስፋችን ነህ በጢሞቴዎስ መልእክት የጉብዝና ክብር በቃልም በኑሮም ሕይወት ነህ የምትኖር በቲቶ መጽሐፍ ዓለማዊነትን የሚያስክድ ጸጋለህ ከዓመፅ የተቤዥከን መድኃኒታችን ነህ አካል ነህ ለጥላው በዕብራውያን መልእክት አምላክ ንጉሥ ካህን የብሉይ ኪዳን ፈርጥ ከሙሴ የምትበልጥ የአብ ቁም ነገር ነህ ከመላእክት ቀድመህ ከጥንት የነበርህ ከኢያሱ ምትልቅ የዕረፍት ምንጫችን ከአሮን ምትሻል ሊቀ ካህናችን ከአቤል ደም ይልቅ ደም ይናገራል ይቀጡልኝ ሳይሆን ይቅርታን ይጮኻል የእምነት ያቋምነህ በያዕቆብ መልእክት በተግባር በኑሮ ምትገለጥ ሕይወት በጴጥሮስ መልእክት የሰው ተረት ብላት ያልፈጠረ ለልጆች የታየ በግርማ ተገልጠ በዮሐንስ መልእክት የሕይወትና መዳን ሕያው ምንጫችን ነህ የእግዚአብሔር ልጅ ኢየሱስ የሕይወት ቃል ያለ ለወደቁ መላእክት አንተ ነቀጫቸው በዘመን ፍጻሜ ምትፈርድባቸው ለእኛ ደሞ አቋም ምንጋደልለት ሃይማኖታችን ነህ በይሁዳ መልእክት በዮሐንስ ራእይ ዳግም የምትመጣ ጅማሬም ፍጻሜም አልፋና ኦሜጋ የአጥናፈ ዓለም መሐንዲስ ቀያሿ የምድር ፈጣሪ ደሞም ጠባቂዋ ለጊዜ ቀን